አዲስ መረጃ $3000 ወይም በኢትዮጵያ ብር ከ365,000 ብር በላይ እሰጣችኋለሁ፣ ነፃ በረራ ሁሉ አዘጋጃለሁ፣ ብቻ እናንተ በፍቃዳችሁ ምድሬን ለቃችሁ ውጡ ስትል አሜሪካ በሀገሯ ለሚገኙ ሰነድ አልባ ስደተኞች መልእክት አስተላልፋለች። በ2026 መጨረሻ ላይ ከአሜሪካ በገዛ ፈቃዳቸው ለመውጣት ለሚፈልጉና በፈረንጆች እስከ ታህሳስ 31 ለሚመዘገቡ ስደተኞች ሀገሪቱ ነፃ በረራ እንዲሁም $3000 ክፍያም ይሰጣቸዋል። በገዛ ፈቃዱ አልወጣም ያለ ስደተኛ ግን እስራት፣ በግዳጅ መባረር፣ ዳግም ወደ አሜሪካ ምድር መግባት እንዳይችል እገዳ እንደሚጣልበት ሀገሪቱ አስታውቃለች። ሌላው በጋምቤላ ክልል አስቸኳይ ጊዜ አዋጅ ታወጀ። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከትላንት ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታውቋል። በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጪ በየትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንዳይቻልም ክልሉ አስጠንቅቋል። ከማክሰኞ ታህሳስ 15 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚሆን የተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችው የጋምቤላ ከተማን እንደሚያካትት የክልሉ መንግስት አመልክቷል። በጋምቤላ ከተማ ከ2 ሳምንት በፊት የተከሰተው የጸጥታ አለመረጋጋት ተከትሎ ከህዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ተጥሎ እንደነበር ይታወሳል። ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይኸው ክልከላ የጸጥታ አካላትን እንደማይጨምር በወቅቱ ተገልጾ ነበር። ገደቡ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጪ ያሉትን ስፍራዎች የትኞቹ እንደሆኑ መግለጫው በዝርዝር ሳያመለክት ቀርተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው እሁድ ባወጣው መግለጫ በጋምቤላ ክልል ግጭትና የጸጥታ መደፍረስ የተከሰተባቸው ጋምቤላ ከተማ፣ ጋምቤላ ወረዳ ወይም አቦልና ኢታንግ ልዩ ወረዳ መሆናቸውን ገልጾ ነበር። በሰሞኑ የክልሉ ግጭት የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱንም ኮሚሽኑ በዚሁ መግለጫው አስታውቋል።